ሀይ ጓደኞች ሰላም ነው። ተመልሼ መጥቻለሁኝ። ትንሽ ስለ ሰላም ደግሞ ትንሽ እስኪ ብዙ የሚያወራሉ ስለ ሰላም። እስኪ ለሰላም ሲባል ያን ነገር በቃ ይሄን ብዙ መስዋዕት ተከፍሏል። ለሰላም ሲባል አጥንትና ደም ፈሷል ምናምን መፍሰስ አልነበረበትም። ለሰላም ከሽማግሌ የማያልፍ ወይ ደግሞ ምሁራኖች ጠረጴዛ ዙሪያ ነው የሚሉት ከዛ የማያልፍ ነገር ጠብ አያስፈልግም። በአሁን ሰዓት ጦርነት አለ የሚባለው ጦርነት ይሁን ትንሽም ያለ ጠብ አያስፈልግም። በቃ ለሰላም ሲባል ጦርነት መፍትሄ ሊሆን አይችልም። በጭራሽ ሊሆንም አይችልም። በቃ ጦርነት ባይ ዘ ዌይ የማንኛውም መፍትሄ አይደለም። በቃ በትግርኛም እንደሚባለው አዕናዊ እና የሆነ አውዳሚ ነገር ነው እንጂ ምን ማለት እንደውም ለበለጠ የሆነ ቂም አደር ነው የሚያደርገው። ተጨማሪ ስጋት ተንኮል ነው የሚያጭረው። እና ለሰላም ስንል ነው እየተዋጋን ያለነው። ለሰላም ስንል ነው መስዋዕት እየከፈልን ነው የሚባል ነገር ተገቢ አይደለም። ለወደፊቱም እንደዚህ መለመድ የለበትም። በቃ ጦርነት መፍትሄ አይደለም። በቃ በጭራሽ አይደለም። በቃ አይደለም። ስለዚህ ሰላም አለመነካካት ነው። በቃ መከባበር ነው የሚያስቀድመው። እና ስለሰማችሁኝ አመሰግናለሁ። ሀይ ጓደኞች ሰላም ነው። ተመልሼ መጥቻለሁኝ። ትንሽ ስለ ሰላም ደግሞ ትንሽ እስኪ ብዙ የሚያወራሉ ስለ ሰላም። እስኪ ለሰላም ሲባል ያን ነገር በቃ ይሄን ብዙ መስዋዕት ተከፍሏል። ለሰላም ሲባል አጥንትና ደም ፈሷል ምናምን መፍሰስ አልነበረበትም። ለሰላም ከሽማግሌ የማያልፍ ወይ ደግሞ ምሁራኖች ጠረጴዛ ዙሪያ ነው የሚሉት ከዛ የማያልፍ ነገር ጠብ አያስፈልግም። በአሁን ሰዓት ጦርነት አለ የሚባለው ጦርነት ይሁን ትንሽም ያለ ጠብ አያስፈልግም። በቃ ለሰላም ሲባል ጦርነት መፍትሄ ሊሆን አይችልም። በጭራሽ ሊሆንም አይችልም። በቃ ጦርነት ባይ ዘ ዌይ የማንኛውም መፍትሄ አይደለም። በቃ በትግርኛም እንደሚባለው አዕናዊ እና የሆነ አውዳሚ ነገር ነው እንጂ ምን ማለት እንደውም ለበለጠ የሆነ ቂም አደር